በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውልድ በመንፈስ ቅዱስ መንፈሳን እየተባላችሁ አንድም እየተሰኛችሁ የእመቤታችን የቅድስት ድንግል ማርያም የቅዱሳን የጻድቃን የሰማዕታት ወዳጆች እንደምትሰነበታችሁ እንደምን እዚህ ሰዓት ደረሳችሁ? እዚሽ ቀንና እዚሽ ቀን ላደረሰን ለልዑል እግዚአብሔር ስሙ የተመሰገነ ይሁን። እንኳን ለነቢያት ጾም ወይም ደግሞ ለገና ጾም በሰላም በፍቅር በጤና አደረሳችሁ ትላለች ቅድስት ቤተ ክርስቲያን። እንግዲህ ለዚህ ሰዓት ለዚህ ቀን ያደረሰን እሱ ነውና እዚሽ ቀን እዚሽ ሰዓት ለእድሜያችንን ጨምሮ ለዚህ ላደረሰን ለሱ ክብር ምስጋና ይድረሰው። እንግዲህ ቅድስት ቤተ ክርስቲያናችን በአዋጅ ከሚጾሙት ጾሞች መካከል ከሰባቱ አጽዋማቶች መካከል አንደኛው የነቢያት ወይም ደግሞ የገና ጾም ይባላል። እንግዲህ ይሄ ጾም የሚጾመው ነቢያት ጌታ ይመጣል ይወለዳል ብለው ተስፋ በማድረግ የጾሙት ጾም ነው። መጥቶ ያድነናልን ብለው ተስፋ አድርገው የጾሙት ጾም ነው። ግን እነሱ ተስፋቸውን ባያዩም እነሱ የተናገሩት ትንቢት ለአዲስ ኪዳን ክርስቲያኖች ተስፋ ሆኖ ጌታችን መጥቶ የአዳምን ተስፋ ቃል ኪዳን ጠብቆ መጥቶ እንዳዳነን ትንቢቱ ነቢያት የተናገሩት ትንቢት ተፈጻሚነትን አግኝቷል ማለት ነው። እንግዲህ እኛም የነቢያት አርአያና ምሳሌ በማድረግ የእነሱን መንገድ በመከተል የእነሱን ፍኖት በመከተል እነሱ ጾም ሲጾሙ ተፋቅረው ተዋደው ነው። እኛም ጾሙን ስንጾም ተዋደን ተፋቅረን ተመካክረን ያለንን ሀሳብ ያለንን ነገር ተካፍለን ነው እንድንበላ። እነሱም እንደዚህ አድርጓል። እነሱ ለሌለው ሰጥተዋል። እነሱ ፍቅርን ሰጥተዋል። ነቢያት የእግዚአብሔርን ፍቅርን አስተምሯል። ነቢያት የአንድነትን ኑሮ አስተምሯል። ነቢያት በፍቅር አንድነት ሆነው ምግብን መመገብን አስተምሮናል። እኛም በዚህ ዘመን ያለን ክርስቲያኖች አብሮ መብላትን፣ አብሮ መጠጣትን፣ የታመመ መጠየቅን፣ የታረዘ መጠየቅን፣ የተራቆተ ማልበስን ከነሱ ተምረን ይህንን ነገር እንድንተገብረው የእግዚአብሔር አምላካችን ፈቃዱን። እንግዲህ ጾም ሲጾም ሁላችንም ምን ብለን ነው? የበደለንን ክሰን የሰረቅን ካለን መልሰን በእግዚአብሔር ቸርነት በቅዱሳን ምልጃና ጸሎት በመተማመን ሁላችንም አሁን ፊታችንን ወደ እግዚአብሔር የምናዞርበት ሰዓት ነው። ምክንያቱም ሰዓቱ እንደሚታየው እንደምናየው እንደምንሰማው ነው። ብዙ ወንድሞቻችን እናቶቻችን ያው በሞት እየተለዩን ስለሆነ ምክንያቱም አንገታቸው ላይ ክር ባለበት ሁሉ እየሄዱ እያሳደዱ እየገደሏቸው ስለሆነ እግዚአብሔር የእነሱ አንድ ቀን እንደሚመልስ ተስፋ በማድረግ እኛም ከነሱ በረከት እንድናገኝ የእነሱ በረከት ከኛ እንዳይለየን እግዚአብሔር አምላክ ደግሞ እነሱን መንግስተ ሰማያትን እንዲያወርስልን ተስፋ በማድረግ በጸሎት አገራችንም ሰላም እንድትሆን እኛም ወጥተን በሰላም እንድንገባ እግዚአብሔር አምላካችን እንዲረዳን በቅዱሳን ምልጃና ጸሎት ይህንን እንደዚህ እያሰብን የገናን ጾም ወይም ደግሞ የነቢያት ጾምን መጾም አለብን ማለት ነው። እንግዲህ ከሌላው ጊዜ የበለጠ አሁን ፊታችን ወደ እግዚአብሔር የምንመለስበት ሰዓት ነው። ከሌሎቹ ጊዜያት እየዘለልን ያሳለፍናቸው ጊዜያቶች ቆም ብለን አስበን ከእግዚአብሔር ጋር ያለንን ግንኙነት የምናጠነክርበት ሰዓት ነው። አሁን እንደ ሌላው ጊዜ ጭፈራ ቤት እልል ማለት ማለት የሚባልበት ሰዓት አይደለም እና ቅድስት ቤተ ክርስቲያናችን ይህንን አመክራ ታስተምራለች ማለት ነው። በአሁኑ ሰዓት አዘን ሰዓት ነው። የሞቱት እህትና ወንድሞቻችን በጸሎት የምናስብበት ሰዓት ነው። ቅድስት ቤተ ክርስቲያናችንንም በጸሎት ሰብሰብ ብለን እሷን ከበን ለፈጣሪያችን ምልጃና ጸሎት የምናደርስበት ነው። ቅዱሳን መላእክት ከኛ ጋር ሆነው የእኛ ጸሎት ተቀብሎ ለፈጣሪ የሚያደርሱበት ሰዓት ነው። እንግዲህ ነቢያትም እንደዚህ ነበር ያደረጉት። በአንድ ቦታ ተሰባስበው በፍቅር በአንድነት ሆነው ቃለ እግዚአብሔር እየተማሩ ጾምን እየጾሙ በፍቅር በአንድነት ሆነው ለዓለም ብርሃን ሆኗል። ይህችን እምነታችንን በእነሱ ምክንያት እዚህ ደረጃ ደርሳለች ማለት ነው። እኛም እንደነሱ ባንሆንም በጥቂቱ
ሰብሰብ ብለን አንድነታችን የምናጠነክርበት ሰዓት፣ ፊታችንን ወደ ፈጣሪያችን ብንመልስበት ሰዓት ነው። እንደ ሌሎቹ ጊዜያት ያገባኝም ያገባኛል እያልን በደመ ነፍስ የምንጓዝበት ሳይሆን ቆም ብለን አስበን ምን ማድረግ ያለብን ወደ ፈጣሪያችን ፊታችንን አዞረን አቤቱ ይቅር በለን፣ አቤቱ ይቅር በለን፣ አቤቱ ይቅር በለን እያልን ጸሎት የምናደርስበት ሰዓት ነው ማለት ነው። ስለዚህ ሁላችንም ወደ ቅድስት ቤተክርስቲያን ሄደን ተሰብስበን አቤቱ ይቅር በለን እያለን የሰራነውን ኃጢአት ከልጅነት እስከ እውቀት የሰራነውን በደላችንን አቤቱ ይቅር በለን በእመቤታችን ምልጃና ጸሎት በቅዱሳን ተራዳኢነት እያልን የምንለምንበት ሰዓት ነው ማለት ነው። እንግዲህ አምላካችን መዋዕለ ጾሙን በሰላም አስጀምሮ አስፈጽሞ ደግሞ ለብርሃነ ልደቱና ለብርሃነ ጥምቀቱ በሰላም እንዲያደርሰን ቅድስት ቤተክርስቲያናችንን ጠይቅልናለች። እኛም በጸሎት የምንጠይቅበት እዛች ቀንና እዛች ሰዓት እንዲያደርሰን ነቢያት የናፈቁትን ቀን እኛም በብርሃኑ እንድናይ ልደቱን እንድናይ የእግዚአብሔር መልካም ፈቃዱ ይሁንልን። እንግዲህ እናንተም ቅድስት ቤተክርስቲያን ሕግ እየጠበቅን ስርዓቷን እየፈጸምን እስከ ፍጻሜ እንዲያበቃን እስከ ዕለተ ሞታችን ከቤተክርስቲያን እንዳንለይ አድርገን። ወስብሐት ለእግዚአብሔር።